አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሙአይመን የዩቲዩብ ተከታታዮች እንደምን አላችሁ? ሰላም ብያለሁ። ክርስቲያን ወገኖቻችን ሁሉ ሰላም ናችሁ ወይ? ዛሬ ደግሞ ዶናት ልንሰራ ነው ማለት ነው። የዶናት እንትን አዘጋጅቻለሁ። ከዚህ 2 እንቁላል፣ አንድ አስፋሩን ብቻ፣ አንዱን ደግሞ ያው ሁሉንም ማለት ነው። የሚያስፈልጉኝ ግብአቶች እነዚህ ናቸው። ሀሊብ ኒዶ፣ ቫኒሊያ፣ ስኳር፣ እዚህ ጋር ጨው፣ ካሜራ፣ ቤኪንግ ፓውደር፣ ጨው፣ ስኳር፣ ወተት፣ ቫኒላ፣ እዚህ ጋር ቤኪንግ ፓውደር፣ ከዚህ ካሜራ፣ ከዛም ነው ውሃ ጨምረበታለሁ። ከዛ ትንሽዬ ዘይት እንጨምራለን። በካሳ ማለት ነው። አሁን ዱቄት እንጨምራለን። ከዛ ያው ለውሰዋለን ማለት ነው። ቀጣይ ፕሮግራም እስከምንገናኝ አብራችሁ ቆዩ እላለሁ። እሺ ውዶች፣ ከዛም እንደዚህ በምፈልገው እንትን እንደዚህ አድርጌ አዘጋጅቼዋለሁ፣ ለውሼዋለሁ። እስከሚበቃ ድረስ አብራችሁ ቆዩ እላለሁ። ዶናታችን ከዛውን እየጠበስኩ ስለሆነ ሰላም ውዶቼ፣ ዶናታችን በመሰለ መልኩ ተዘጋጅተልና ይሄው እዚህ አድርገን ማለት ነው። ባይ ባይ። ሰላም ሁኑልኝ፣ ሰላማችሁ ይብዛልኝ እላለሁ ማለት ነው። አላህ ሆይ የምወዳቸውን ሰዎች ጠብቅልኝ። ጌታዬ አቅም ኖሮኝ የደስታቸው ምንጭ ባልሆን እንኳ ክፋቸውን ግን አታሳየኝ። ያ ረቢ እነሱ ማለት ኑሬን የሚያደምቁ ጌጤ ብቻ ሳይሆኑ የህይወቴን የጣዕም ፍቺ የማቅባቸው ጥልቅ ሚስጥሮቼ ናቸውና ዱዓይን ሰምተህ በምቾት ፍራሽ አቀማ ያ አላህ ልቤ እንዳይወላወል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ